የተቀበልከውን ራእይ ለማምጣት ሂደቱ እንዴት ነበር? ማለት ምላሹ ፈጣን ነበር ከተቀበልክ በኋላ? አዎ በርግጥ ራእዩን እግዚአብሔር ራእይ ይሰጥና ራእይ ይሰጣል። ከዛ ራእዩን ሲሰጥ ጊዜ የሚባል ነገር አለ። ማለትም ራእዩን ለማስፈጸም ራእዩን ለማስቀጠል ጊዜ የሚባል ነገር አለና ራእዩን ከተቀበልኩኝ በኋላ እጸልይ ነበር። ለተወሰነ ጊዜ በልቤ ራእዩን ይዤ እጸልይ ነበር። እግዚአብሔር ደግሞ በራእዩ ውስጥ ራእይ ሲሰጥ ከራእይ ጋር የሚሰጠው ነገር ስላለ እዛ ላይ በጣም እጸልይ ነበረ። መልሱን እግዚአብሔር የመለሰልኝ ከተወሰነ ጊዜ በኋላ ነው። እኔ ከዚህ በፊት በማገለግልበትም ቦታ ላይ ወደዚህ ራእይ ከመምጣቴ በፊት ባለ ራእይ እንደሆንኩኝ እግዚአብሔር በውስጤ ያስቀመጠው ራእይ እንዳለ እግዚአብሔር ያወራኝ ነበር። ግን ጊዜውን እጠብቅ ነበር፣ ያችን ጊዜ እጠብቅ ነበር። ከዛ የእግዚአብሔር ጊዜ ሲሆን ወጣዊ ማለት ነው። እሺ ራእዩን ስትቀበል ከና አካባቢው ነበረ ቦታ ከማግኘት አንፃር ከቤት ኪራይ ከሰዎች አቀባበል አንፃር ቻሌንጆች ይኖራሉና እንደ አዲስም እንደመሆን መጠን እነዛን ቻሌንጆች እንዴት ነው ያለፍካቸው? አዎ በርግጥ ራእይን ስንቀበል ከራእዩ ጋር አብሮ የሚሆኑ ነገሮች አሉ። ራእይ ካለ ከራእዩ ጋር ትውልድ አለ። ከራእዩ ጋር አብሮ የሚመጣ ነገር አለ። በሰዓቱ እኔ የተቀበልኩት ራእዩን ሰበታ ከነቦታው እና አድራሻው ሰበታ ነው። ሰበታ ውስጥ መቀጠል እንዳለብኝ ሰበታ ውስጥ እግዚአብሔር የሚሰራው ነገር እንዳለ ነው የተቀበልኩት። ከዛ ቀጥሎ ደግሞ ቻሌንጆች ነበሩ። ማለትም ይህን ራእይ ስጀምር አብሮት ከራእዩ ጋር ፋይት ነበር። ያው የእግዚአብሔር መንግስት ስለሆነ የእግዚአብሔር መንግስት ደግሞ ተጻራሪ ኃይል ደግሞ አይጠፋው። የመጀመሪያው ሰይጣን ነው። ከዛ ደግሞ ክፉ ሰዎችም ናቸው እና በጣም ፋይት ነበር፣ ቻሌንጅ ነበር። ግን ከራእዩ ጋር እግዚአብሔር የሰጠኝ ሰዎች ስለነበሩ ስለዚህ አሸንፌያለሁ ወይም ደግሞ ድል አድርጌ እዚህ ደርሻለሁ ማለት ነው። ፋይቶች ነበሩ። ራእዩን ከጌታ ዘንድ ተቀብለ ልክ ወደ ቤተክርስቲያናቱ ምስረታ ሲጀምር ስንት አባላት ነበሩ በዛ ጊዜ? በርግጥ ምንድነው ራእይ ሲጀመር ቤተክርስቲያን ሲጀመር ከአባላት ጋር አይጀምርም። አባላትን ለመያዝ ነው ራእይ ማለት ነው። እንዴት ነው ሲጀምር? ራእዩን ሲጀምር መጀመሪያ እንዳልኩት ሰዎችን ሰጥቶኝ ነበር እግዚአብሔር። ከራእዩ ጋር ሰፖርት የሚያደርጉኝ በገንዘብም በሐሳብም አንዳንድ ነገሮችን በማድረግ አብረውኝ የሚንቀሳቀሱ ሰዎች ነበሩ እና በዛ ውስጥ ነው የቀጠልኩት። በዛ ውስጥ ነው የቀጠልኩት። ቤተክርስቲያን እንግዲህ በህይወት አለች ስንል ወይ ደግሞ የእግዚአብሔር ደስታን እየፈጸመች ነው ስንል ወንጌል ስትሰራ ነው እና በሉቃስ ሲናገር በዮሐንስም 15 ላይ ሲናገር ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከብራል ይላልና እንግዲህ ቤተክርስቲያን በህይወት አለች የምትባለው ወንጌል ስትሰራ ነውና ቤተክርስቲያኒቷ ከተመሰረተች ጀምሮ እስካሁን አሁንም እየተማሩ ያሉትን እንደሆኑ እናውቃለንና ለስንተኛ ዙር ደህንነት ወይ ደግሞ ደቀ መዝሙርም ተምረዋል። አዎ እግዚአብሔር ይባረክ። ምንድነው ቤተክርስቲያን በህይወት እንዳለች ሕያው እንደሆነች የሚያሳየው የመጀመሪያው ነገር ትውልድ ነው። እሱም ሰዎች በእግዚአብሔር መንግስት ውስጥ ቦታ ሲኖራቸው ከጨለማው ሲመጡ ነው። እቺ ቤተክርስቲያን ከተመሰረተችበት ጊዜ ጀምሮ እዚህ ላይ ያለመታከት ትሰራለችና በዚህ ቤተክርስቲያን ውስጥ ለ15 ጊዜ የሚሆን ደቀ መዝሙር ተምረው የተመረቁ ልጆች አሉ። ለ15ኛ ዙር ያክል ቤተክርስቲያናችን በዚህ ላይ አስተምራለች፣ አስተምቃለች፣ ደቀ መዝሙርም አድርጋለች። እሺ አምልኮ ለአንተ ምንድነው? እና እንደ መጽሐፍ ቅዱስ ደግሞ አምልኮ እንዴት እንረዳዋለን? አምልኮ ማለት እንግዲህ ከእግዚአብሔር ቃል አንፃር ስናየው እግዚአብሔርን የመምሰል ትልቁ ሚስጥሩ አምልኮ ነው። ማለት አምልኮ መጽሐፍ ቅዱሳዊውን እውነት ስናየው መንፈሳዊ ትርጉም አለው። ይሄ መዝሙር ችሎ ከመዘመር ያለፈ ነገር አለ። አምልኮ እኔ የእግዚአብሔርን ቃል መቀበልና መኖር እንደ እግዚአብሔር ሐሳብና እንደ እግዚአብሔር ቃል መመላለስ ነው አምልኮ ማለት ነው። አምልኮ ውስጥ እንግዲህ ብዙ ናቸው። አምልኮ መታዘዝ አምልኮ ነው፣ እያንዳንዳቸው አሉና ከአምልኮች ውስጥ አንዱ መዝሙር ነውና እግዚአብሔር መዝሙሮች ሁሉ መልእክት ቢሆኑም ግን ጌታ ይህ ነገር ልቤን ፍቅሬን ይገልጽልኛል ወይ ደግሞ ነክቶኛል የምትለው መዝሙር አለ? አለ። በዚህ ውስጥ ምንድነው ልቤን የነካው መዝሙር የአውታሩ መዝሙር እስኪ ዘምርልኝ። በርግጥ ያው ሰባኪ ነኝ እኔ ብጀምርም አንደበቴ ከምስጋና በቀር ሌላ ያውቅም
ይዘምራል አንተ ክብር ሰለቸኛ ይልም የሚለውን መዝሙር በጣም ወደዋለሁ። ውስጤንም የነካኝ መዝሙር ነው። እሺ እንደ ባለ ራዕይ የቤተ ክርስቲያኒቷ የወደፊት እቅዶቿ ምን ይመስላሉ? በጣም ጥሩ። የቤተ ክርስቲያኒቱ እቅድ ሁሌም እዚህ ቤተ ክርስቲያን ውስጥ በየአመቱ አመታዊ እቅዳችንን ያው እዚሁ ጉባኤ ፊት ብዙ ሪፖርት እናደርጋለን። ማለት አሁን ደግሞ ወደፊት ልትሰራ ቤተ ክርስቲያናችን ያቀደችው ብዙ እቅድ አለ እና ከእቅዶቹ አንዱ ያው የመጀመሪያው ዋናው ትውልድን ለእግዚአብሔር መንግስት ማብቃት ነው። በመንፈስ ቅዱስ በመሞላት በእሳት ከተማይቱን እንግዲህ ደግሞ እስከ ዓለም ሁሉ ሂዱ ስለሚል ቃሉ በመሄድ ሰዎችን ለእግዚአብሔር መንግስት ማምጣት ደቀ መዝሙር ማድረግ እንግዲህ ደግሞ ሀገርን ማዕከል ባደረገ ነገር ቤተክርስቲያን በሁሉ አቅጣጫ በመሳተፍ ትልቁን ስራ ለመስራት አቅዳለች። እሺ በዚሁ አጋጣሚ ብራንች የመክፈት ሐሳብ አለና ጌታ ቢፈቅድና ብንኖር አጥቢያ ቤተክርስቲያኖችን የመክፈት ፕላኖች አሉን። ብዙ ቦታዎች ላይ ፕላኖች አሉ። እንግዲህ እሱም መጀመሪያ እንዳልኳችሁ ይሄ እግዚአብሔር ጊዜ የሚባለው ነገር አለና እሱን እንግዲህ ለማድረግ ጸሎት ላይ ነን። ዝግጅት ደግሞ አድርገን አሁን ወደፊት አጥቢያዎችን ለመክፈት በደንብ እንሰራለን። በአንደኛ ቆሮንቶስ 12 ላይ ነገር ግን መንፈስ ቅዱስን ለመግለጥ ለእያንዳንዱ ለጥቅም ይሰጠዋል ይልና አንዳንዱን የጥበብ መናገር እያለ ይዘረዝርላቸዋልና ጸጋ ስጦታዎች ለቤተ ክርስቲያን ለመጥቀም ነው የሚሰጡ ለመጠቀም ሳይሆንና ቤተ ክርስቲያን ይህንን ጸጋ እንዴት መጠቀም አለባት? አዎ በጣም ጥሩ። በዚህ ላይ ምንድነው እነዚህ ኦፊሶች በቤተ ክርስቲያን ውስጥ የሚሰጡ ስጦታዎች አንዱ የተሰጠውን ለአንደኛው ላይ ሰጠው ይችላል እንዳልሽው። ታዲያ ቤተ ክርስቲያን እነዚህን ስጦታዎች አክብራ ተቀብላ ለነዚህ ስጦታዎች ቦታ ሰጥታ በተሰጣቸው ስጦታ መጠን ቤተ ክርስቲያን ድርሻ ቦታ ሰጥታ እነዛን ስጦታዎች አክብራ ለትልቅ ነገር ማድረስ አለባት ብዬ አምናለሁ። እሺ ቤተ ክርስቲያን ተልኳ ምን መሆን አለበት ወይ ደግሞ ፎከስ ማድረግ ያለባት ማን ላይ ነው ምን ላይ ነው? በጣም ጥሩ። ቤተ ክርስቲያን ፎከስ ማድረግ ያለባት የመጀመሪያው ትውልድ ላይ ነው። ማለትም የተጠራችለትም ቤተ ክርስቲያን ሕያውም ሆና እንድትቀጥል የሚያደርጋት ሰዎችን ከእግዚአብሔር መንግስት መጥራት፣ ደቀ መዝሙር ማድረግ፣ ሰዎችን ወደ እግዚአብሔር መንግስት ማምጣት ነው። ፎከስ ማድረግ ያለባት እሱ ላይ ነው ብዬ አስባለሁ። እሺ ከመጨረሳችን በፊት እለት እለት አይደለም በአገልግሎት እንደዚህ ሙሉ ጊዜ ሰጥቶ አገልግሎ አይደለም እለት እለት እንኳን በምንሄደው እርምጃ ገጠመኞች አይጠፉ እና እነዛ ገጠመኞች ይኖራሉ ብዬ አስባለሁ። የሚያስቅም ሊሆን ይችላል፣ የሚያስደነግጥም ሊሆን ይችላል። ማለት ያልጠበቀው ነገር በአገልግሎት ህይወት ገጠመኝክ? እሺ በአገልግሎት ውስጥ መቼም ገጠመኞች አይኖሩም ተብሎ አይታመንም። ገጠመኞች አሉት። አንድ ገጠመኝ ልንገራችሁ። አንድ ቦታ ላይ ከአንድ ወዳጄ ጋር እንጸልይ ብለን አንድ ስፍራ ላይ ሄድን እና የሄድንበት ቦታ አህዛቦች ናቸው ማለት ጌታን አያውቁም። አንድ ግቢ ላይ ነው። አንዲት በጣም የተከራየች ልጅ በጣም ትጨነቅና በቃ ጸሎት ፈልጋለሁ እንዲጸለይልኝ ፈልጋለሁ ብላ ሄድን። እኔን ይዞኝ የሄደው አገልጋይ በመንፈሳዊ ህይወት ትንሽ ከኔ የሄደ ነው፣ በሰል ያለ ሰው ነው። ሄድን ቤት ገባንና በቃ ሻይ ቡና ምናምን እየተፈላ ቆይ ከሱ ትንሽ ጸሎት ይቀድማል ብለን ጸሎት ጀመርን። ጸሎት በጀመርንበት ታይም ላይ በቃ ያው እኔ ውስጤ ላይ ያለውን ነው ያው በኢየሱስም ብዬ ልክ መቃወም ሲጀምር ግቢ ላይ የአከራዋ መንፈስ ይጮሃል። በጣም ወይ ምናምን ይላል። እኛ ውጪ ላይ ያለውን ነገር አንሰማ እና ድምጽ በጣም እየበዛ ሲመጣ በጣም እየጮኸ ሲመጣ ምን ጸልይላት ልጅ መንፈሷ ይገለጥና የሷ መንፈስ አንድ ላይ ይጮሃል። ስለዚህ ሁለት ጩኸት ሆነ ማለት ነውና በደንብ ስሙልኝ። ሁለቱም አብሮ ነው ያለው፣ አስደንጋጩም ገጠመኙም እዛ ውስጥ ነው ያለውትና ልጅ አላት ማለት አንድ በጣም የሚሰክር በጣም የሚጠጣ ልጅ አላትና ይሄን ልክ ድምጽ ይሰማል ማለት ነው። እናቱ ስትጮህ ምንድነው የተፈጠረው እዚህ ግቢ ምናምን እያለ እየሮጠ ይመጣል እና እኛ እየጸለይን ነው እየተቃወምን፣ የሁለቱም መንፈስ ይቀባበላል። የአከራዩዋም የተከራዩዋም መንፈስ አንድ ላይ ነው የሚጮኸው እና ሰውየው ሰይፍ እንዲህ ያነሳና እዚህ ቤት ያለው ማን ነው? ድምጽ እየሰማው ነው። አሁን ሳልጨረሳችሁ በፍጥነት ውጡ ይላል እና እንዳልኳችሁ ነው። በቃ እኛም በቃ ደነገጥን ምናምን። አብሮኝ ያለውን ሰው ምንድነው የምናረቀው ስንል እንጸልያለን
እና እኛ ጸሎቱን ልክ በበዛን ቁጥር ነገሩ እየጨመረ ነው የሚሄደው። የአከራዋም የተከራዋ መንፈስ ይጮሃል አንድ ላይ። ድንጋጤ መጣ። በቃ እኛም ደንግጠን እገላችኋለሁ ዛሬ ከዚህ ቤት አትውጡ ምናምን ሲል እኛም በድንጋጤ በኢየሱስ ስም ምናምን ስንል መንፈሱ ይጮሃል። በቃ እኛም ደንግጠን እያለን ነው፣ ግን መንፈሱ ይጮሃል። መጨረሻ ላይ የሆነ ጎራዴ እንዲች በጣም ረዘም ያለ ነገር አነሳና ልክ በበሯ ቀዳዳ ትወጣላችሁ አትወጡ ሲመታው በሩን እንትኑ ተሰንጥቆ ገባ ወደ ውስጥ። በሯን በቃ ሰበራት። እያየነው ነው ማረጃውን መቆጫውን እንደዚህ እያየነው ትወጣላችሁ አትወጡም ሲል ይኸውላችሁ ይገርማችኋል። እኛ እንወጣለን በቃ መንፈሱ አልወጣም፣ እኛ ግን እንወጣለን በቃ። እስክትወጡ አልነቅለውም ብሎ እዛው አስቀመጠው። እስክትወጡ አልነቅለውም። እና መጨረሻ ላይ ምን አይነት ደረጃ ላይ ደረስን? ፖሊስ እንጥራለን። ሁለቱ እየጮሁ ነው ደግሞ አይቆሙም እኮ እነሱ። እኛ አቆመን ራሱ መንፈሱ አልቆመም፣ እየጮሁ ነው። ስለዚህ ፖሊስ እንጥራለን። ፖሊስ አንጠራም አለኝ ከኔ ጋር ያለው በቃ አንጠራም፣ ዛሬ እግዚአብሔር ያስወጣናል አለ። ኢየሱስ ጌታ ነው። እና መጨረሻ ላይ ምን አደረግን ማለት ነው? ያው ጸለይን በቃ በኢየሱስ ስም እያልን ጸሎታችንን ስናበዛ እዚህ ጋር አብሮ የተከራየ የመጣንበት ቤት መንፈስ ጮሆ ለቆ ሄደ። ከወጣ በኋላ እዛ ነው ያለው። እዛ ያለው መንፈስ ያው አልሄድንም በኢየሱስ ስም ዝም በልኛ እስክንወጣ ድረስ ብለን እዚህ ጋር ያለው መንፈስ ወጣ እና ሰውየው ያስገባውን ወደ ውጪ ሲያወጣ ፖሊስ ከየት እንደሆነ ብቻ ድምጽ ሰምቶ መጣ። ፖሊስ ከመጣ በኋላ እኛን ሳይሆን ልጁን አንተ ሰካራም አንተ ነህ የምትረብሸው ብሎ እሱን ይዘውት ሄዱ። እኛ ወደ ቤታችን ሄድን። እሺ ከእግዚአብሔር በታች ይሄን ነገር ለማስቀጠል እግዚአብሔር ሰው ይሰጣል እና ለኤልሳ ለመቀጠል ኤልያስ ተሰጥቶት ነበረ። ሙሴ ኢያሱን ሊቀጥል ሙሴ ተሰጥቶት ነበረ እና ለአንተ የተሰጡ ሰዎችን ይኖራሉ፣ በእርግጠኝነት ይኖራሉና እነዛን ሰዎች አመስግነን እንጨርስ። በጣም እጅግ በጣም ቴንኪዩ የምላቸው ሰዎች አሉ። ራእይ ስቀበል ብዙ ከኔ ጋር አብረው ዋጋ የከፈሉ እዚህ ውስጥም አሉ፣ ደግሞ ሌላም ቦታ ላይ አሉ። ምናልባት ይሄንን ሚዲያ ሲያዩት ይረዱታል ብዬ አስባለሁ። ቴንኪዩ ልላቸው የምችላቸው በጣም ብዙ ሰዎች አሉ። ማለትም በገንዘባቸው፣ በሐሳብ፣ በምክር ከኔ ጋርም ደግሞ አብሮ ዋጋ በመክፈል የመጡ ሰዎች አሉ። እነዚህን ሰዎች ቃላት የለኝም። በጣም ቴንኪዩ። እግዚአብሔር ለዘላለም ይባርካችሁ። በዚህ ስራ ውስጥ በዚህ ወንጌል ውስጥ አሻራ ጥላችኋል እላለሁ ማለት ነው። በጣም ቴንኪዩ ነው ማለት ነው። እናመሰግናለን። ወደ ቦታ